ያጥሰው መልክ የለው አልሞት ቀበርከኝ ቅዱስ ገብርኤል ተው ይተው አባቴ በእግዚአብሔር በቃ አንተ አገሬን አሳየኝ እኮ እናቴ አገሬ አባቴ አገሬ አባታችን እንዴት ዋሉ ደህና ዋሉ ሰላም ይፈር ማስከ ልሸኞት እንዴ አባኪ ደስ ይላል ሰውኝ ነው የኔ አባት ይምጡ እስቲ እዚህ ይግቡ ደክሞት ነበረ አዎ በቃ እግሬ ቶሎ አይራመድም እድሜም ሄዳ ስንት አመት ሆኖት እኔ ወደ 88 ነኝ አሁን ማን ጋር ነው የሚኖሩት ታዲያ እኔ ሰው ቤት ተቀጥሬ ነው የምሰራው ምን ይሰራሉ ሽመና አዎ ማጣጥቶ የሰው ልጅ ማንኛውም ሰው አይታ እውነት ነው አባቴ ያጥሰው መልክ የለው ወጋቴን ተሸክሜ ጦም ያሳድረኛል ግደለኝ ብዬ ለአምላክ ሲጠራ ያሰቃየኛል የመልእክተኛው ባላለው እኔ ምን ላግዘው ትችላለህ እንዴ ልጅ ታግዛኛለህ እኔ የሚደርስበት ያድርሳኝና ክፈል ያልከኝ ከፍላለሁ የፍተው ብር ለኔ ሊከፍሉኝ አንተ ታውቃለህ አላውቅም ይሄን ያባታ ታስለቅሰኝ በእናቴ ለምን ቢኖረኝ ለምን 20 ብር አይሆንም እቺ ስንት ትመስሎታለች እስቲ ይዋት ወይ እኔ መቶ ብር ማን 200 ማንበብ ምናምን መጻፍ አልችልም በአጠቃላይ አሁን እሱ ያዙት እጆት ላይ 10 ሺህ ብር ነው አባቴ 10 ሺህ ብር ይሄ አዎ ወይ ገብርኤል የኔ አባት ሰው ለምንድን ነው የሚመልሱልኝ ለርሶ እየሰጠሁት እኮ ነው አባቴ ለርሶ እየሰጠሁት ነው 10 ሺህ ብር ነው የኔ አባት ምኑ እሱ የገብርኤል አለ አንተ ከየት ታገኛለህ የኔ አባት ወይ አፈር በበላኝ የኔ አባት ወይኔ ምንሳው ሚካኤል ገብርኤል ማታ ጠርቶ ይስጥ አሜን የኔ አባት ቅስ ብለው ባከውት የማታ እንጀራ አምላክ ይስጥ አሜን አባት አረ ማን አባቱ ሰጠኝ እኔ ምን ገንዘብ ይኸው ለማለት ነው ይዩት ብዬ የሰጠሁት መስሎት መሰለኝ የኔ አባት ለምን ወይ እኔ አፈር ልብላ የኔ አባት እርሶ ነው የኔ አባት ወይ ከናታ ታገኝም ከቅዱስ ገብርኤል ታገኛለህ ሚካኤል እቺንስ ብጨምሮት ረክ ይሄ ደግሞ ሌላ 10 ሺህ ብር ነው አንተ ምን ትሆናለህ መልእክተኛ ነኝ እኔ እግዚአብሔር ካንተ ሰው ይልከኛል አምላክ አንተ ይስጥ አሜን የኔ አባት አንሰጣኝ ሳልሞት ቀበርከኝ ወይኔ ወንድሜ እንደሰጣኝ ደስታ ይስጥ አሜን አባት ደስታ ይስጥ የኔ ጌታ አሜን የኔ ጌታ እኔ ጌታ አሜን ማባቱ ሰጣኝ የኔ አባት እናቴ እንዳይረሷት ያስገቧት የኔ አባት በዚች ይንኩ በቃ አይሻልም ከጥቁር ፔስታ ተገላገልኩ አረ ማታ እንጀራስ እግዚአብሔር አሜን አባቴ ቅዱስ ገብርኤል ተው ይተው አባቴ በእግዚአብሔር በቃ እኔ አባቴ ለቅሶ ምናምን አልፈልግም አባቴ ደስታዎትን ፈልጌ ነው እኮ አንተ አገሬን አሳየኝ እኮ የኔ አባት እናቴ አገሬ አባቴ አገሬ አሳየኝ የማታ ደስታ ሚካኤል ገብርኤል ይስጥ አሜን አባት እኔ አንተ ጋር አገኛለሁ ብዬ ምጣው ወይ የታው ታውቃኛለህ የታውቃለሁ ወደ ሰፈሬ ነው የምሄደው ብዬ ነው መጣው እንጂ ይሄን አገኛለሁ ብዬ ነው እስኪ ምን አለኝ በል
የኔም መሬት ጠባት ጠላቶች ካንተ ፊት አይቆሙ። አሜን። ገብርኤል በሰይፉ ይወጋል። ደስ አለኝ። እንኳን ደስ አለ። እንጀራ እኮ በላሁ። ምን በላለሁ? እንኳን ደስ አለዎት። ለእርሶ በጣም ደስ ብሎኛል። አሁን ታክሲ ላስይዞትና ወደ ቤት ወጥ። እሺ 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 እኔ አባት እሺ እሺ። በድጋሚ እንኳን ደስ አለው። ወይ ኧረ በአምላኬ